የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፕ እንዲሰፍር ተስማምቷል መባሉን አስተባበሉ። የትግራይ ክልል ጊዜያዊ አስተዳደር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ፍጹም ሐሰት ነው አለ። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ ይህን የገለጸው ዛሬ ቅዳሜ የካቲት 14 2018 ዓ.ም በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ባወጣው መረጃ ነው። ከሰሞኑ በተለያዩ የማህበራዊ ሚዲያ ገጽ ላይ ከፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጽ መረጃ ሲሰራጭ ነበር። በትናንትናው ዕለት ዳግም መከላከያ ሰራዊት በክልሉ በሚገኝ ካምፕ ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ለጥፍ ተሰራጭቷል። ጊዜያዊ አስተዳደሩ ዛሬ ባወጣው መግለጫ እነዚህ ሁለት ጉዳዮች አስተባብሏል። የፌዴራል መንግስት የኢትዮጵያ መከላከያ ሰራዊት ወደ ትግራይ እንዲገባ ትዕዛዝ እንደተላለፈ መረጃ የተሰራጨ መሆኑን ጠቅሷል። የትግራይ ክልል ጊዜያዊ አስተዳደር ደግሞ በቀድሞ የሰሜን ዕዝ ካምፕ እንዲሰፍር እንደተስማሙ ተደርጎ በተለያዩ መንገዶች እየተሰራጨ ነው ብሏል። የማህበራዊ ሚዲያ ለጥፎች የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህን አይነት መረጃ ወደ ህብረተሰቡ የተሰራጨበት ስትራቴጂ ምንጭም ሆነ ሊያስከትሉ የተፈለገው ግብ ግልጽ ነው ብሏል። ትግራይ ክልል ጊዜያዊ አስተዳደር እየተሰራጨ ያለውን መረጃ ፍጹም ሐሰት መሆኑን መግለጹን ይወዳል ሲልም አስተባብሏል። የፕሬዝዳንት ሌተናል ጀነራል ታደሰ ጽህፈት ቤት ይህንን መግለጫ ያወጣው በፌዴራል መንግስትና በትግራይ ኃይሎች መካከል የተፈጠረው ውጥረት ወደ ግጭት ሊገባ ይችላል የሚል ስጋት በተፈጠረበት ሁኔታ ውስጥ ነው። ጥር ላይ የፌዴራልና የትግራይ ኃይሎች ክልል ከአማራ እንዲሁም አፋር ክልሎች ጋር በሚያዋሰን ሰፈሮች ላይ ግጭት ገብተው ነበር። በዚህ ሰሞን አንድ ሰው የተገደለበት የድሮን ጥቃት በተለያዩ የትግራይ ክልል ከተሞች እንደተፈጸመ ተገልጾ እነዚህ ጥቃቶች በተመለከተ እስካሁን ድረስ በፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ወደ ቀጣይ መረጃ ስናል ኢትዮጵያና ኤርትራ በሰሜን ትግራይ ክልል አቅራቢያ ወታደሮችና ወታደራዊ ቁሳቁሶች እያሰማሩ መሆናቸውን ይህም በአፍሪካ ቀንድ ዳግም ግጭት የሚቀስቀስ እድል ከፍ ማድረጉን የቀጠናውን ዲፕሎማት ዋቢ በማድረግ ብሉምበርግ ዘግቧል። እንደዘገባው ከሆነ ይህ ወታደራዊ ዝግጅት የመጣው የፕሪቶሪያ የሰላም ስምምነት ከተፈረመ ከ3 ዓመት በኋላ በፌዴራል መንግስትና በትግራይ ባለስልጣን መካከል ባለው ያልተፈታ አለመግባባት እንደሆነ በሱዳን እየተካሄደ ያለው ግጭት ባሳደረው ተጽዕኖ ሳቢያ ለሳምንታት የዘለቀው ውጥረት በተባባሰበት ወቅት ነው። ለጉዳዩ ቅርበት ያላቸው ምንጮች ለብሉምበርግ እንደገለጹት የኢትዮጵያ ወታደሮችና ታጣቂዎች በባህር ዳር በኩል ወደ ሰሜን አቅጣጫ እየተጓዙ ሲሆን ኤርትራ ኃይሎች በትግራይ ክልል ውስጥ ወደሚገኝ አካባቢ ሰፍረዋል። በማህበራዊ ሚዲያ ላይ በሚዘዋወር ትክክለኛነት ያልተረጋገጠ ተንቀሳቃሽ ምስሎች ወታደሮች ከባድ መሳሪያዎች የጫኑ ተሽከርካሪዎች ሲጓዙ አመላክቷል። ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ኢትዮጵያ በቀይ ባህር መዳረሻ የማግኘት የቆየ ፍላጎት በድጋሚ ያነሱ ሲሆን የባህር በር ማግኘት ለኢኮኖሚ እድገት እንቅፋት የሆነው የሎጂስቲክ ችግር ለመፍታት ቁልፍ መሆኑን ገልጿል። ጠቅላይ ሚኒስትሩ ከቱርክ ፕሬዝዳንት ረጀብ ጣይብ ኤርዶጋን ጋር በአዲስ አበባ በሰጡት ጋዜጣዊ መግለጫ ኢትዮጵያ የጂኦግራፊ እስረኛ ሆና መቆየት ፍትሐዊ አለመሆኑን የባህር በር ማግኘት ለአገሪቱ ልማት ወሳኝ መሆኑን አጽንኦት ሰጥቷል። ኤርትራ በበኩሏ የጦርነት ዛቻ ስትል መግለጫውን ውድቅ አድርጋለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ሉዓላዊ የባህር በርን ለማግኘት ግጭት እንደ መከራከሪያቸው ማቅረብ ዓለም አቀፍ ድጋፍ የለውም ሲል ለብሉምበርግ ተናግሯል። ብሉምበርግ አክሎም እንደገለጸው የ2022 የሰላም ስምምነት አተገባበር በተመለከተ በተለይም የተፈናቃዮች መመለስ፣ በምዕራብ ትግራይ አከራካሪ ይዞታዎች ላይ ያለው ቁጥጥርና በፌዴራል መንግስት የህወሓት ኃይሎች ሙሉ በሙሉ ትጥቅ እንዲፈቱ የሚያቀርበው ጥያቄ አሁንም መፍትሄ ያላገኘ ነጥቦች ናቸው ብሏል። በተጨማሪም በድሮን የሚታገዝ ጥቃቶች መፈጸማቸውን፣ የኢትዮጵያ አየር መንገድ ወደ መቀሌ የሚያደርገውን በረራ ለጊዜው ማቋረጡና ወደ ክልሉ የሚገባ የነዳጅ አቅርቦት መስተዋገሉ በቅርብ ጊዜ የተከሰቱ ውጥረቶች መሆኑን አመላክቷል። ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ሪፖርት ውጥረቱን ለማርገብ የተቀናጀ ቀጠናዊና ዓለም አቀፍ ጥረት ካላደረግን ኢትዮጵያና ኤርትራ ትግራይ ለመቆጣጠር አስቸጋሪ ወደሆነ ሰፊ ቀጠናዊ ግጭት ሊያመራ እንደሚችልም አስጠንቅቀዋል። ኢራን ጥቃት ከተፈጸመባት በቀጠናው የሚገኘውን የጦር ሰፈሮች ኢላማ እንደሚሆኑ ለተመድ አስታውቃለች። ከአሜሪካ ጋር የተካረረ ውጥረት ውስጥ የገባችው ኢራን ወታደራዊ እርምጃ የሚወሰድባት ከሆነ በቀጠናው የሚገኝ የጠላት ኃይሎች የጦር ሰፈሮች፣ ተቋማትና ይዘቶች ህጋዊ የጥቃት ኢላማ አድርጋ እንደምትቆጥር ለተባበሩ መንግስታት ዋና ጸሐፊ አስታውቃለች። በተባበሩ መንግስታት የኢራን ቋሚ ልዑክ ለአንቶኒዮ ጉተሬስ በጻፉት ደብዳቤ ኢራን ለሚሰነዘርባት ጥቃት ቁርጥና ተመጣጣኝ ምላሽ እንደምትሰጥ አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በተመለከተ የሚያራምዱት ትርክት እውነተኛ የወታደራዊ ጥቃት ስጋት እንዳለው እንደሚጠቁም ደብዳቤው መግለጹን የዜና ወኪሉ ሮይተርስ ዘግቧል። ቋሚ ልዑኩ ኢራን ጦርነት እንደማትፈልግ ለመንግስታት ድርጅት ዋና ጸሐፊ ጉተሬስ በጻፉት ደብዳቤ አስረድቷል። ደብዳቤው የኢራን እስላማዊ ሪፐብሊክ ውጥረት ሆኖ ጦርነት እንደማትፈልግ እንዲሁም ማንኛውም ጦርነት እንደማትጀምር በተደጋጋሚ በከፍተኛ ደረጃ ገልጻለች ይላል። ይሁን እንጂ ወታደራዊ ጥቃት የሚፈጸምባት ከሆነ ኢራን በተባበሩ መንግስታት ድርጅት ቻርቲ አንቀጽ
51 መሰረት ያላትን ተፈጥሯዊ ራስን የመከላከል መብት በመጠቀም ቁርጥና ተመጣጣኝ ምላሽ ትሰጣለች ሲል ማስፈሩን የቱርኩ የዜና ወኪል አናዶል ዘግቧል። በኢራን ራስ የመከላከል ምላሽ ውስጥ በቀጠናው የሚገኙ የጠላት ኃይሎች የጦር ሰፈሮች፣ ተቋማትና ይዞቶች በሙሉ ህጋዊ የጥቃት ኢላማ ይሆናሉ ሲልም አስጠንቅቋል። ይህን ተከትሎ ለሚመጣው ተገማች ያልሆነና መቆጣጠር የማይቻል መዘዝ አሜሪካ ሙሉና ቀጥተኛ ኃላፊነት ትወስዳለች ሲልም አሳስቧል። ኢራን ቋሚ ልዑክ የተባበሩት መንግስታት የጸጥታው ምክር ቤት ዋና ጸሐፊ ጊዜው ከመርፈዱ አስቀድሞ ሳይዘገይ እርምጃ እንዲወስድ ጠይቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው አገራቸው ከኢራን ጋር ስምምነት ላይ ትደርስ ወይም ወታደራዊ እርምጃ ይወሰድባት እንደሆነ በሚቀጥሉት 10 ቀናት ውስጥ እንደሚታወቅ ተናግሯል። ፕሬዝዳንት ትራምፕ በ10 ቀናት ውስጥ ከኢራን ጋር ስምምነት ላይ ይደርሳሉ ወይም መጥፎ ነገር ይፈጠራል ብለዋል። ፕሬዝዳንት ዶናልድ ትራምፕ ምናልባትም በሚቀጥሉት 10 ቀናት ውስጥ አሜሪካ ከኢራን ጋር ስምምነት ላይ ትደርስ አሊያም ቴህራን ላይ ወታደራዊ እርምጃ ይወሰድ እንደሆነ ዓለም ይመለከታል በማለት ተናግረዋል። ትራምፕ ባቋቋሙት የጋዛ ሰላም ቦርድ የመጀመሪያ ስብሰባ ላይ ባደረጉት ንግግር ከኢራን ጋር እየተደረገ ስላለው የኒውክሌር መርሃ ግብር ድርድር አንስተዋል። ትርጉም ያለው ስምምነት መፈጸም አለብን፣ ካልሆነ ግን መጥፎ ነገር ይፈጠራል ሲልም አስጠንቅቋል። ባለፉት ሳምንታት ውስጥ አሜሪካ በመካከለኛው ምስራቅ የሚገኝ ኃይሏን ማጠናከር ቀጥላለች። በሌላ በኩል ደግሞ ስዊዘርላንድ ውስጥ ከኢራን ጋር የምታደርገው ድርድር ለውጥ እየታየበት እንደሆነ ተናግሯል። የዲሞክራቲክ ፓርቲ ህግ አውጪና አንዳንድ ሪፐብሊካኖች በበኩላቸው ኮንግረስ ሳይፈቅድ ኢራን ላይ ሊወሰድ የሚችል ማንኛውንም ወታደራዊ እርምጃ በተመለከተ ከአሁኑ ተቋማቸውን እያሰሙ ይገኛሉ። ትራምፕ በንግግራቸው በድርድር አሜሪካ የወከሏት ልዩ መልእክተኛ ስቲቭ ዋትኪፍና አማቻቸው ጆርጅ ኩሽነሪ ከኢራን ጋር በጣም ጥሩ ውይይት ማድረጋቸውን ገልጸዋል። ባለፈው ዓመት እንደተመለከትነው ከኢራን ጋር ትርጉም ያለው ስምምነት ላይ መድረስ ቀላል አይደለም ብለዋል። ስምምነት የማይፈጸም ከሆነ ግን መጥፎ ነገር ይፈጠራል ሲሉ አስጠንቅቀዋል። ትራምፕ ይህን ከማለታቸው አንድ ቀን አስቀድሞ ዋይት ሃውስ ፕሬስ ሴክሬታሪ የሆኑት ካሮሊን ሊቫንት ኢራን ከአሜሪካ ጋር ስምምነት ላይ ብትደርስ በጣም በልህነት ነው ሲሉ ተመሳሳይ ማስጠንቀቂያ ሰጥተው ነበር። ፕሬዝዳንት ትራምፕ አሁን ቢሆን የኢራን የኒውክሌር ፕሮግራም በሚመለከት ዲፕሎማሲያዊ መፍትሄ ይገኛል የሚል ተስፋ ማሰነቃቸውን ፕሬስ ሴክሬታሪው አክለው ገልጿል። ባለፈው ሳምንት ውስጥ አሜሪካ ዩኤስኤስ አብርሃም ሊንከን የተሰኘውን ግዙፍ የጦር መርከብ ጨምሮ በርካታ ኃይሎች ወደ ቀጠናው አስጠግተዋል። ኢራን በበኩሏ ወታደራዊ ተቋማት ከጥቃት ለመከላከል በሚያስችል ሁኔታ እየጠነከረች እንደሆነ የሳተላይት ምስሎች አሳይቷል። የኢራን ጠቅላይ መሪ አያቱላ አልካሚኒ የአሜሪካ ኃይሎች ላይ የተሰነዘሩ ዛቻዎች በማህበራዊ ሚዲያ ገጻቸው ላይ ለጥፏል። ይህ በእንዲህ እንዳለ ከአሜሪካ ጋር እያካሄደች ባለው ድርድር ላይ ከስምምነት እንድትደርስ ፕሬዝዳንት ትራምፕ በኢራን ላይ ውስን የአየር ጥቃት ለመፈጸም እያሰቡ መሆናቸውን ዎል ስትሪት ጆርናል ዘግቧል። ጋዜጣው ስማቸው ያልተገለጸ ምንጮች ጠቅሶ እንደዘገበው ትራምፕ እያሰቡት ያለው ቅድመ ጥቃት በቀጣይ ጥቂት ቀናት ውስጥ የሚፈጸም ከሆነ ፕሬዝዳንት ይሉንታ ከሰጡት የተወሰነ ወታደራዊና መንግስታዊ ተቋማት ኢላማ ይሆናሉ ብሏል። ምንጮቹ ኢራን የኒውክሌር ፕሮግራም ለማቋረጥ ፈቃደኛ ካልሆነች አሜሪካ ከኢራን መንግስት ጋር ግንኙነት ባላቸው ተቋማት ላይ መጠነ ሰፊ ጥቃት እንደሚካሄድ ይህን የኢራን መንግስት ለመጣል የሚካሄድ ዘመቻ ይሆናል ማለታቸው ዎል ስትሪት ጆርናል ዘግቧል። ሐሙስ ዕለት ፕሬዝዳንት ትራምፕ በኢራን ላይ ስለሚፈጽሙት ጥቃት አማራጭ ግልጽ እንደተደረገላቸውና በቀጣይ 10 ቀናት ትርጉም ያለው ስምምነት ላይ ካልተደረሰ መጥፎ ነገር እንደሚከሰት መናገራቸው ተዘግቧል። ባለፉት ሳምንታት ቀናት አሜሪካ ቁልፍ የባህር ኃይል መርከቦችና የአየር ተዋጊ እንዲሁም ደጋፊ አውሮፕላኖች ወደ ፋርስ ባህረ ሰላጤ አካባቢ አሰማርታለች። ከኢራን ጋር ውጤታማ ስምምነት ላይ መድረስ አስቸጋሪ መሆኑን ለረጅም ዓመታት በተደረገ ሙከራዎች ማረጋገጧን የጠቀሱት ትራምፕ አሁንም በዚህ የሚቀጥል ከሆነ ተጨማሪ እርምጃ መውሰድ ሊያስፈልግ ይችላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ባለፈው ዓመት ሰኔ ወር ላይ ከእስራኤል ጋር ለ13 ቀናት ጦርነት ውስጥ የገባችው እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ስህተት ይፈጸም ታጥቃ ከሆነ ከሚያስቡት በላይ የሆነ ምላሽ ይጠብቃቸዋል ሲሉም አስጠንቅቀዋል።